እንደምን አላችሁ? ደህና ናችሁ? እኔ ደህና ነኝ። ሁሉ መልካም ነው። ተመልካቾቻችን በጣም ነው የማመሰግነው። ከዚህ በፊት በተለቀቁ ቪዲዮዎች በሰጣችሁ አስተያየት መሰረት በተለይ እኔ ዋና ዓላማ ከትምህርት ተማሪዎች ወይም ትምህርት ፈላጊዎች ውጭ ሀገር ትምህርት እንዲማሩ ከማድረግ አንጻር ዋናው ዓላማዬ ያው ራሴን ያገኙት ሌላ ሰው እንዲያገኝ ከማድረግ አንጻር እየሰራው ስለነበረ በዛ እየደገፋችሁ ስለሆነ በጣም ነው የማመሰግነው። ዛሬ የማቀርብላችሁ ትናንትና ከዚህ በፊት ሁለት በተከታታይ በተሰሩ ቪዲዮዎች ላይ በመሰረት ነው። የመጀመሪያው ቪዲዮ አፕላይ እንዴት ማድረግ እንችላለን የሚለው ነው። ሁለተኛው ደግሞ ፓርት ቱ ላይ የሰራሁት አፕላይ በምናደርግበት ጊዜ አድቫይዘሮቹን በዛ ዩኒቨርሲቲ ላይ እንዴት ዌብ ሰርች እናደርጋለን የሚል ነበረ። ዛሬ ደግሞ ይዤላቸው የመጣሁት አድቫይዘርን በኢሜይል እንዴት ኮንታክት እናደርጋለን የሚለው ነው። አድቫይዘርን ኮንታክት ማድረግ ጥቅሙ ምንድን ነው የሚለው የመጀመሪያ ኮምፖነንት ሲሆን አድቫይዘርን ኢሜይል በምናደርግበት ጊዜ የኢሜይል ኮምፖነንቶች ምንድን ናቸው የሚል እነዚህንና ደግሞ ሶስተኛው ደግሞ ኢሜይል አንድ ጽፍልና እዛው ላይ ለእናንተ በሚመች መሰረት እናንተ ፒን አደርጋለሁ። ከዛ በኋላ ወደ ራሳችሁ እየቀየራችሁ ወደ አድቫይዘር ጋር በመላክ በትክክል አድቫይዘርን አፕሊኬሽን ከመጀመሪያችሁ በፊት እንድታገኙ ይረዳችኋልና ይህንን አሳያለሁ። Hi everyone, welcome back to my channel. Today I will show you how to contact an academic advisor for scholarship support. In this video, I will show you why contacting an advisor is matters. And the second part is what are the key components of your advisory email. And the third part, I will show the directory email that can you just customize and send to your advisor before your application. Today I will show, but if you did not see my previous video, I'll just let you see first. Let me share my screen to easily you find my in this today last two videos. The first video is the video that you should see is this one. In this video, I just show how to apply step by step guide. I just already here present. This is part one. Then if you see this video, if you watch this video, ይህንን ቪዲዮ ካያችሁ ቀጥሎ ደግሞ ሁለተኛው ቪዲዮ አለ። ሁለተኛው ቪዲዮን ማየት ይጠበቅባቸዋል ማለት ነው። ሁለተኛው ቪዲዮ ያሳየሁት ይሄ ነበረ። በዚህ ቪዲዮ ላይ ያያችሁ ደግሞ ምንድን ነው ስኮላርሺፕ ማመልከቻ አማካሪ የምናገኝበት ዘዴ ዌብሳይት ሄደን ከዌብሳይት እንዴት ነው ሰርች የምናደርገው የሚለው ነው። ዌብሳይት ከሄደን በኋላ ከዌብሳይት አንድ አድቫይዘር እንዴት እናገኛለን የሚለው ለምሳሌ በዚህ ቪዲዮ ላይ አድቫይዘር አግኝተን በዚህ አድቫይዘር ኢሜይል እዚህ የአድቫይዘሮች ኢሜይል በዚህ በዌብሳይታቸው ላይ ስላለ ከዛ ወስደን ኢሜይል ዝም ብለን ሰተት ብለን አንጽፍም። ዝም ብለን ደግሞ እንዴት ደህና ነህ ብለን አንጽፍም። አድቫይዘር ጋር ኮንታክት በምናደርግበት ጊዜ የአድቫይዘሮችን የምናገኝበትና አትራክቲቭ የሆነ ኢሜይል የምንጽፍበት መንገድ አለው ማለት ነው። ስለዚህ ዛሬም ይህንን በደንብ አሳያቸዋለሁ። ነገር ግን ከዚህ በፊት የተላለፉ ሁለት ቪዲዮዎቹን ካያችሁ በጣም የዛሬው በጣም ጠቃሚ ነው። ስለዚህ ይህንን የዛሬ ቪዲዮ በምትመለከቱበት ጊዜ ከዚህ በፊት የተላለፉ ሁለት ቪዲዮዎቹን አይታችሁ ይህንን በሶስተኛ ደረጃ ብታዩ የተሻለ ነው የሚሆነው እና ስለዚህ የዛሬው እንደነገርኳችሁ አድቫይዘርን ኮንታክት ማድረግ ጥቅሙ በዋናነት አድቫይዘሮች ካሉ አድቫይዘር ካለ አድቫይዘር ከተገኘ አድቫይዘርን ቀደም ብለን ኮንታክት የምናደርገ ከሆነ ትናንትም ይህን ጉዳይ አሳይቻለሁ እና አድቫይዘር አለ ብሎ ትምህርት ቤቱ ለእናንተ አድቫይዝ ፍለጋ ስለማይሄድ እናንተን ለመምረጥ ቻንሳችሁ ይጨምራል ማለት ነው። ይሄ ማለት ኦሎሞስት አድቫይዘር ካለ
ያቀረባችሁት ማመልከቻ ከስኮላርሺፕ ስኮፕ ወይም ስኮላርሺፕ የጠየቀውን ስቴፕ ባይ ስቴፕ ባለፈው የሰራሁት ቪዲዮ ላይ ምን ምን አይነት ዶክመንቶች ይቀርባል የሚለውን ቪዲዮ ፓርት ዋን ላይ አሳይቻችኋለሁ እና በዚሁ መሰረት ሆናችሁ እነዛን በሙሉ ከዌብሳይቱ ወይ አፕሊኬሽን ኮምፖነንቶቹን ካያችሁ በኋላ ከሞላችሁ ሁለት የሚል ቦታ ላይ ሁለት ነው ማቅረብ ያለባችሁ። አንዳንድ ጊዜ የማቅረብ ያለባችሁ ዶክመንቶች ብዛት ሁለት ሆኑ። እናንተ ሶስት ካቀረባችሁ የስኮላር ስክሪኒንግ ስኮላርሽፕ ስክሪኒንግ ኮሚቴ ትዕዛዝን ባለማክበር ዲስኳሊፋይ ያደርጋሉ። እናንተ ማድረግ ያለባችሁ አድቫይዘሮቹን ቀደም ብላችሁ ማግኘትን መቻል አለባችሁ ማለት ነው። It's very important to get advisor before your application because the scholarship committee or the school or the department know searching for you any other advisor because already you have secure your advisory service before you apply. So at that time you're getting chance of scholarship very high. You are highly likely to be select in a short list so that you should get first. So during your service, during your application, before you apply to scholarship, you should get the advisor. Maybe that advisor may be changed in when you go to when you secure your scholarship. You might change, or the school might change. Later, you might change your topic, or you may be, for example, sometimes during your selection process, the topic or the concept notes that you select might not be your future PhD or your master or bachelor topic. So that you should carefully do what the scholarship website listed ክራይቴሪያዎቹን መከተል በጣም አስፈላጊ ነው እና በዚህ ላይ ሌላ ማሳየችው በሁለተኛ ላይ ምንድነው የኢሜይል ኪ ኮምፖነንቶች ምንድን ናቸው? What are the key components? I will show you what are the key components during contact advisor. So I will share you here the document ሼር አደርጋለሁ በዚህ በስኮላርሺፕ yes ስኮላርሺፕ አድቫይዘር ኮንታክት በምታደርጉበት ጊዜ ክራይቴሪያዎች አሉ። ዘው ቅድም አንስቻለሁ። ዘው ብላችሁ ሰተት ብላችሁ ደህና ነህ ደህና ዋልክ አይባልም። ስለዚህ ምንድን ነው የእናንተ ዓላማን ሳብጀክት ማተሩን ማወቅ ስለሆነ ሳብጀክት ማተሩን ፖላይት በሆነ መልክ ኢሜይልን ሳብጀክቱን ኢሜይልን መጽሐፍ ያስፈለ ኢሜይል ስኮላርሽፕ አፕሊኬሽን ሳፖርት የሚል መጽሐፍ ይጠይቃቸዋል ማለት ነው። ይሄ እንደሚታይ አላውቅም። ሶ ዌን ዩ አር ራይቲንግ ስኮላርሺፕ ፎር አድቫይዘርስ ዩ ሹድ ቢ ፖላይት። በቃ መጀመሪያ ፖላይት መሆንን ይጠይቃል። ሳብጀክት ማተሩ ስኮላርሺፕ አፕሊኬሽን ሳፖርት ነው። ሲኪንግ ሱፐርቪዥን ጋይዳንስ ነው። ስለዚህ ይህን ምጽፉ። ሰከንድ ፓርት ኢዝ ፖላይትሊ አድሬሲንግ ፕሮፌሰር ባይ ኢትስ ኔም by his name or her name. Dear Professor Egele, dear Professor Angelo, dear Professor Temiskan, dear Professor Abebe, likely, and such a colleague by his name, just with his title. That's very important. The third part of the email component is the introduction. ኢንትሮዳክሽን ፓርቱ በኢንትሮዳክሽን ፓርቱ በሶስተኛ ደረጃ ማነ ከትነ አካዳሚ ባክግራውንድ ምንድን ነው አቺቭ ያደረግከው የአንተ ኳሊፊኬሽን ምንድን ነው ምን እየሰራ ነው ኢንተረስት ምንድን ነው የሚለው አንድ አሳያለሁ። የኔን ፓርት ማለት ነው። ኢሜል ኦልሞስት እንዴት የተጻፈው ኢሜል የራሴን ወይ ለሌላ ሰው ያዘጋጀሁትን አሳያችኋለሁ። ሶስተኛ ደረጃ ኢንትሮዲውስ በደንብ ካደረጋችሁ በኋላ አራተኛ ደረጃ ላይ ማድረግ ያለባችሁ ፐርፐስ ኦፍ ዩር ሜሴጅ clearly mention you are looking for supervision or guidance, master's, PhD, or any you want. So mention that you are planning to apply for funded scholarship. The scholarship
ፕላን እያደረጋችሁ እንደሆነ የእሱ አድቫይዘር አገልግሎት ወሳኝ እንደሆነ ማቅረብ ያስፈልጋል ማለት ነው። ሰው ይሄ ብቻ ሳይሆን አምስተኛ ደረጃ ኢን ዘ ፊዝት ዩ ሹድ ቴል ሂም ዛት ብሪፍሊ ዋይ ኮንታክቲንግ ዚስ ዘ ሜንሽንድ አድቫይዘር ኢዝ ኢምፖርታንት። በደንብ ኤክስፕላይን ማድረግ አንድ ሁለት መስመር ነው። በነገራችን ላይ ብዙ አንድ ሁለት መስመር two lines. You just when I say each of them, it may be one line or two lines. that specific advisor የእሱ ወረቀት ከእናንተ ወረቀት ጋር እንደሚመሳሰል ስድስተኛ ላይ አምስተኛ ላይ የእሱ ወረቀት የእናንተ ወረቀት ወይ እናንተ ባክግራውንድን የእሱ ባክግራውንድ እንደሚመሳሰል መግለጽ መቻል። ከዛ ስድስተኛ ላይ ምን መስራት እንዳቀዳችሁ ኢንተረስታችሁን ደግሞ ስድስተኛ ላይ ፎካስ ኤሪያችሁን ይሄንን ለመስራት ስላቀድኩኝ የሚለውን እዛ ደግሞ በፊትም ከአንተ ጋር አላይን እንደሚያደርግ የሚለውን የእሱን ሞቲቬት ማድረግን ይጠይቃል። ቀጥሎ ሰባተኛ ደረጃ ላይ ፖላይትሊ አስክ ኢፍ ዩ አር አቬይላብል እኔን ሱፐርቫይዝ ማድረግ ከቻልክ ትችላለህ ወይ ሰፖርት ማድረግ ትችላለህ ወይ የሚለውን ሱፐርቪዥን ጋይድን የምንጠይቅበት 14ኛ ደረጃ ነው። ቀጥሎ ደግሞ አታች የምናደርጋቸው ፋይሎች አታች ኢፍ ኤኒ አፕሊካብል ለምሳሌ ሲቪ አታች ማድረግ ይጠይቃል። ካስፈለገ ደግሞ አካዳሚክ ትራንስክሪፕትን፣ ሪሰርች ፕሮፖዛል። በተለይ ሁለት ነገሮችን እንዳትተው ሲቪንና እናንተ ለመስራት ያቀዳችሁ ኮንሰፕት ኖት አንድ ፔጅ ሊሆን ይችላል። ኮንሰፕት ኖት አዘገጃጀት ቪዲዮ ላይ ቀደም ብዬ ሰርቻለሁ። ኮንሰፕት ኖትን ለፒኤችዲ ስቴጅ ነው የሚያስፈልገው። እሺ ለባችለር ለማስተርስ ኮንሰፕት ኖት ማዘጋጀት አይጠበቅባችሁም። ታይትል ብቻ ነው የሚያስፈልገው ማለት። ስለዚህ አታች የምታደርጉት ሁለት ነገር እንዳትረሱ። አንደኛው ለአድቫይዘር አታች ስታደርጉ ሲቪን፣ ሁለተኛ ደግሞ ኮንሰፕት ኖትን። እችን ሰራለሁ የምትሉትን ነው ኮንሰፕት ኖት ማለት። ብዙ ነገር አይደለም ጽሁፍ። ቀጥሎ አድቫይዘርን ይህንን አታች ሲታደርጉ በጣም እሱ የእናንተን ኢሜይል እያነበበ ጊዜ እንደሚያቃጥል ዱሪንግ ዩር ኢሜይል you should mention that he is using his time to read because he consent to your email. So ለዛ ምን ማድረግ አለባችሁ? ማመስገን ጠይቅባችሁ። ስታመሰግኑ አመሰግናለሁ ጊዜ ለእኔ ሰተህ ይህንን አፕሊኬሽን ኮንሲደር ስለምታደርግ የሚለው መግለጽ እና መጨረሻ ላይ ስማችሁን አሁን እየሰራችሁ ያላችሁበት ተቋም ሀገራችሁን you should mention final you should mention your name, current institution in which you are working or you are teaching, then contact information, email for cell phone or any others maybe or site for that of researchers. እነዚህ ነገሮች በኢሜይል ይካተታሉ ማለት ነው። ስለዚህ let me show this if you mention this component in your email, let me show how to draft this issue into the actual email. So here this is email that I just wrote someone. So just write, for example, this is email. I might pin under, so you can use it. Request for your now this is the email. Request for guidance and support. Dear advisor, write the select advisor name. I hope this message finds you well. My name is Agar. Write your name in this box. Currently, I am researcher at this. Then just tell about yourself. Just telling me that as at outlined in my attached CV, I have background of veterinary medicine in molecular biology with hand-on experience in molecular techniques, bioinformatics, and infectious disease. My master's has focused on genotyping and drug resistance pattern of human
cytomegalovirus among the transparent cases at some institution. I am currently looking for opportunity to advance my research skill and contribute meaningful to scientific work in molecular biology, virology, and other fields. I would greatly appreciate any advice you might have regarding post-master research opportunity, mentorship, or potential collaboration. Thank you for your time and consideration. I am looking forward to any suggestion or opportunity you might be willing to share. Are you willing to be my advice? Like, and then write your name. This is how you contact your email. So when you contact your advisor በምታገኙበት ጊዜ ዘው ብላችሁ ስለማትጠይቁ አግባብ በሆነ መንገድ መግባት ስላለባችሁ ነው። በዛሬ ቪዲዮ ላይ እንግዲህ ተመልካቾቻችን እንዳያችሁት አድቫይዘርን ካገኘን በኋላ የዛ አድቫይዘር ጋር ኢሜል ስናደርግ የኢሜል ኮምፖነንቶች ምንድን ናቸው የሚለውን ነው ያሳየሁት። ተመልካቾቻችን እንግዲህ በዚህ ቪዲዮ ብዙ እንደተጠቀማችሁ እንደምትጠቀሙ ተስፋ አደርጋለሁ። አድቫይዘሪ አገልግሎት ማግኘት ቀላል ስላይደለ ይህንን በትክክል ተግባራዊ ካደረጋችሁ በትክክል ተጠቃሚ ትሆናላችሁ። ከቻላችሁ ቻናሌን ሰብስክራይብ አድርጉ፣ ኮሜንትም አድርጉ። ብታደርጉ ብዙ ሰዎች ደግሞ ተጠቃሚ እንዲሆኑ ያደርጋል። ሼር ብታደርጉ ደግሞ ብዙዎቹ ጋር ይደርሳል። ከቻላችሁ ደግሞ ኮሜንትን ብታደርጉ ይጠቅመኛል። በጣም ነው የማመሰግናችሁ። እስካሁን ከኔ ጋር ስለነበራችሁ እያመሰገንኩኝ በዚህ ላይ አበቃለሁ። ታንክ ዩ ፎር ዋቺንግ ማይ ቪዲዮ ኢፍ ዩ ሃቭ ኤኒ ኮስችን any unclear idea or anything is to ask me, you can just put under comment section. Thank you for your time. Subscribe, suggest anything. You are welcome. Bye. በሌላ ቪዲዮ እስከምንገናኝ ሰላምን ሁሉ እመኝላችኋለሁ። ሰላም ሁኑልኝ።